ኢራን ሰላማችሁን የምትፈልጉ ከሆነ እነዚህን ሶስት ቅድመ ሁኔታዎችን ልታሟሉልኝ ይገባል ስትል ለዓለም አቀፉ ሚዲያ እና ለዓለም አቀፉ ማህበረሰብ አስታውቃለች። ይህ በእንዲህ እንዳለ ዶናልድ ትራምፕ ሁሉንም ነገር ጨርሰነዋል፣ ከዚህ በኋላ ያለው ነገር ያለቀለት ነገር ላይ ነው የምናወራው በማለት ተናግረዋል። አሁን በተዘማው ዜና ደግሞ የመካከለኛው ምስራቅ አገሮች ገልፍ ኔሽንስ የኢራንን ዱላ እየቀመሱ እንደሆነና አብዛኞቻቸው የኢነርጂ ፋሲሊቲዎቻቸው ወይንም የነዳጅ ማጠራቀሚያዎችና ኤርፖርታቸው ከኢራን ድሮን ሊተርፉ አልቻሉም። Telephone conversation with US President Donald Trump to discuss proposals for a quick diplomatic end to Iran. Donald Trump claimed that Iran's military capabilities had been decimated. And as we take decisive action to stop the threat posed by the አሁን ይህ ጦርነት ከተጀመረ 13ኛ ቀኑን ሞልቷል። ዶናልድ ትራምፕ በደጋፊዎቻቸው ፊት ለፊት ሆነው ይህንን ኦፕሬሽን ስንጀምረው ከ20 በላይ ስሞች እንዳወጣላቸው የስም ዝርዝሮች ሰጥተውኝ ነበር። ከነዚህ የ20 ስም ዝርዝሮች ውስጥ ለዚህ ኦፕሬሽን ተመጣጣኝና ይመጥነዋል ብዬ ያሰብኩት ኢፒክ ፊውሪ የሚለውን ወይንም በአማርኛ ስንተረጉመው የማዕበል ኦፕሬሽን የሚለውን ወድጀዋለሁ በማለት በደጋፊዎቻቸው ፊት የዚህን የ13 ቀን ኦፕሬሽን ኢራን ላይ ያደረጉትን ነገር እየተናገሩ ይገኛሉ። ዶናልድ ትራምፕ ለደጋፊዎቻቸው እንዲህ በማለት ነበር የተናገሩት። አሁን ኢራን ምንም የማትጠቅም ምንም ማድረግ የማትችል ሀገር አርገናታል በማለት ተናግረዋል። ኢራንን ብትመለከቱ እንደዚህ አይነት ሲኦል የሆነ ነገር ይደርስብናል ብለው አስበውት አያውቁም። ታስቡታላችሁ? የምትዋጉት እኮ ከአሜሪካ ጋር ነው፣ ከኛ ጋር አታውቁንም ማለት ነው። ይህንን ኃይላችንን ይህንን ዱላችንን ቀምሳችሁታል። አሁን ኢራን ምንም የማትረባ ሀገር አርገናታል በማለት ለደጋፊዎቻቸው በጭብጨባ ታጅበው እየተናገሩ ነው። እነዚህን የአሜሪካንና የዓለም አቀፍን ትሬት ወይንም ስጋት የሆኑ ኢራኖችን ማስወገድ ግዴታ አለብን። ዛሬ ደግሞ ደስ የሚል ዜና ልንገራችሁ። ዓለም አቀፉ የኃይል ኤጀንሲ ወደ 400 ሚሊዮን የሚሆኑ የነዳጅ ክምችቶችን ወደ ገበያ እንደሚያቀርብ ተናግሯል። ይሄ ገበያውን ያረጋጋል። ስለዚህ ከምናስበው በላይ ኦፕሬሽናችን እየተሳካ ነው ማለት ይቻላል። Iran, tough country. Their air force is gone, totally gone. That took the better part of about. አንድ ነገር አልክድም። እቺ ኢራን የምትባል ሀገር ታፍ እሳቸው እንዳሉት ጠንካራ ሀገር ነች። ነገር ግን እኛ ደግሞ በጣም ጠንካሮች ስለሆነ አንኮታክተናታል። አሁን ራዳር፣ የአየር መከላከያ፣ የባህር ኃይል ምንም ነገር የሌላት ሀገር አድርገናታል። ይህንን ሁሉ ነገሯን አንኮታክተኗል። በእርግጥ ኢራን it was a tough country በማለት የገጠሙትን ጠላት ጥንካሬዋን ተናግረዋል። And then after midnight hammer, and then we left, we figured that'll be the end of them for a while, but they started again. አሁን ልነግራችሁ የምፈልገው ከኢራን ጋር የምናደርገውን ጦርነት በየሁለት ዓመቱ ማድረግ አንፈልግም። በየሁለት ዓመቱ እነዚህ ሰዎች ጋር መደብደብ፣ እንደገና ሲነሱ እነሱን መደብደብ፣ ይሄ ያሰለቻል። እኛ መጨረስ ነው የምንፈልገው፣ መጨረስ። ኢራን ጋር ያለንን ጉዳይ መጨረስ እንፈልጋለን። ይህንን መንግስት ማስወገድ እንፈልጋለን በማለት ተናግረዋል። ስለዚህ ዶናልድ ትራምፕ የዚህ የጦርነት ዓላማ ፊኒሽ ሌትስ ፊኒሽ ደም እንጨርሳቸው በማለት በደጋፊዎቻቸው ፊት ተናግረዋል። ደጋፊዎቻቸውም በጭብጨባ ተቀብለዋቸዋል። Knocked out their navy, okay, let's put it that way. But they also knocked out the mine layers. They call them mine layers. They put mines in the water. እንግዲህ ይህ ሁሉ ፉከራ ባለበት በ13ኛው ቀን የኢራን አሜሪካ ጦርነት የኢራኑ መሪ ለዓለም አቀፍ ሚዲያ ወይንም ለዓለም አቀፍ ማህበረሰብ ይህንን መልእክት አስቀምጠዋል። ሰላም እንዲመጣ የምትፈልጉ ከሆነ ኢራን ጦርነቱን እንድታቆምላችሁ የምትፈልጉ ከሆነ
እነዚህን ሶስቱን ኮንዲሽኖች ወይንም ቅድመ ሁኔታዎች ልታሟሉ ይገባል ብለዋል። አንደኛ፣ የኢራንን ሉዓላዊነት በምንምና በምንም ሁኔታ ልታከብሩ ይገባል። ሁለተኛ፣ ይህንን ጦርነት እኛ አልጀመርነውም፣ ጦርነቱን የጀመራችሁት እናንተ ናችሁ። ስለዚህ ላደረሳችሁት ጉዳት ማንኛውንም የኢንፍራስትራክቸር ያሉንን የደረሱብንን ጉዳት በሙሉ ልትከፍሉን ይገባል። ይህንን ስትከፍሉን ሰላማችሁን ታገኛላችሁ። ሶስተኛ፣ ዓለም አቀፍ ማህበረሰቡ ከዚህ በኋላ አሜሪካም ሆነች እስራኤል እኛ ላይ ምንም አይነት አደጋ እንደማያደርሱ ዋስትና ሊሰጠን ይገባል። እነዚህ ሶስት ቅድመ ሁኔታዎች ካልተሟሉ ጦርነቱን አናቆምም፣ እስከ መጨረሻው እንዋጋለን በማለት የኢራኑ ፕሬዝዳንት ዛሬ ተናግረዋል። በዚህ በኩል ዶናልድ ትራምፕ ጦርነቱን ጨርሰናል ሲሉ፣ የኢራኑ ፕሬዝዳንት ደግሞ እንኳን ልጨርሱት አልጀመራችሁትም እያሏቸው ነው። እንግዲህ ዛሬ ላይ በተሰማው መረጃ ኢራን በባህሬን የሚገኙ የኃይል የነዳጅ ማጠራቀሚያዎችን በድሮን እንደደበደበችና ከፍተኛ ጉዳት እንዳደረሰችም ተሰምቷል። ይህ በእንዲህ እንዳለ የሆርሙዝ ሰርጥንም ኢራን በተለያዩ ፈንጂዎች እየቀበረች ያንን ቦታ ለማለፍ እጅግ አስቸጋሪና አስፈሪ ሲኦል አድርገዋለች። በገልፍ ካንትሪ ላይ የሚገኙ ብዙ ሀገሮች የነዳጅ ማጠራቀሚያዎቻቸውና የኃይል ፋሲሊቲዎቻቸው በሙሉ በኢራን እየተመቱ መሆኑን የሚያሳዩ ዘገባዎች እየወጡ ነው። እንግዲህ ይህ ሁሉ ሁኔታ ባለበት ነው ዶናልድ ትራምፕ ኢራን ከዚህ በኋላ ለዓለም የምታስፈራ ለአሜሪካንም ትሬት ያልሆነች ሀገር አርገናታል፣ ከጥቅም ውጭ አርገናታል የሚሉት። ይህ በእንዲህ እንዳለ የዓለም የነዳጅ ዋጋ $100 በላይ እንዳሻቀበ እንዲሁም በመካከለኛው ምስራቅ ሀገሮች ያሉ ሀገሮች በስጋትና በፍርሃት እንዳሉ ነው። እንግዲህ ዛሬ በ13ኛው ቀን ኢፒክ ፊውሪ ብለው የሰየሙትን ኦፕሬሽን ዶናልድ ትራምፕ በማሸነፍ ድል በማድረግ ለደጋፊዎቻቸው ሲናገሩ የነበሩት። Donald Trump claimed that Iran's military capabilities had been decimated. And as we take decisive action to stop the threat posed by the terrorist regime in Iran with Operation Epic Fury. Is that a great name? Well, it's only good if you win. You know, you can only do. And we've won. Let me tell you, we've won. You know, you never like to say too early you won. We won. We won the bet. In the first hour, it was over. እንግዲህ ዶናልድ ትራምፕ ጦርነቱን አሸንፈናል ባሉበት በዚህ በ13ኛው ቀን ነው እንግዲህ የኢራኑ ፕሬዝዳንት በሚዲያ መጥተው እነዚህን ሶስት ቅድመ ሁኔታዎች እስካላሟላችሁ ድረስ ሰላም የሚባለው ነገር እንደሌለ የተናገሩት። እንግዲህ በአንድ በኩል ዶናልድ ትራምፕ ጦርነቱን አሸንፈናል ሲሉ፣ በሌላ በኩል ግን የገልፍ ካንትሪዎች እነዚህ ዱባይ፣ ኦማን፣ ኳታር የመሳሰሉ ሀገሮች በየቀኑ መከራ ያዩ ከአሁን የኢነርጂ ፋሲሊቲዎቻችን ተመቱ በማለት በስጋት ያሉት is maintaining close contact with Iranian leadership and calling for an end to hostilities.